ሰላም ጤና ይስጥልኝ ይሳቀለገሰ የዝናው ልጅ ነኝ። በዛሬው ቪዲዮ ደግሞ የምናየው ፌስቡክ ላይ እንዴት ፓስወርዳችንን እና ስማችንን እንዴት መቀየር እንችላለን፣ እንደገና ደግሞ ተጨማሪ አካውንት እንዴት መክፈት እንችላለን፣ ወይም ደግሞ ተጨማሪ አዘር አካውንት እንዴት መክፈት እንችላለን፣ ያ የከፈትነውን ደግሞ እንዴት ስዊች እያደረግን መቀየር እንችላለን ለሚለው ነው የማሳያችሁ ማለት ነው። ዛሬ ሙሉ መረጃ አሳያችኋለሁ። መጀመሪያ ግድ ዳታ ማብራት አለባችሁ ይሄን ሁሉ ለማድረግ ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ይሄን ቻናል ሰብስክራይብ አድርጉ። በቅርቡም 1000 መግባታችን አይቀርም። ያኔ ደግሞ 1000 ስንገባ በጣም አብረን ሴሌብሬት እናደርጋለን። ከዛም በዛ 1000 በመግባታችን ሰበብ የሆነ ደስ የሚል ቪዲዮ ሰራላችኋለሁ ከሳይንሳዊ ፋክት ጋር የተያያዘ ሊሆን ይችላል፣ ወይም ደግሞ ሌላ አዘር ቴክኖሎጂ ነኮች ነገሮች እሰራላችኋለሁ ማለት ነው። እናም ደግሞ ለዚህ ቻናል አዲስ ያልሆናችሁ ከሆናችሁ ደግሞ ይሄን ቪዲዮ ላይክ በማድረግ እንጀምራለን። እንግዲህ ወደ ስራችን እናልፋለን። ወደ ስራው እንግዲህ መጀመሪያ ዳታ ነው መክፈት የምንችለው። ዳታ መክፈት አለብን መጀመሪያ። ከዛ ወደ ፌስቡክ ሶፍትዌር እንገባለን፣ ወደ ኤፍቢ እንገባለን። ወደ ኤፍቢ ከገባን በኋላ በሁለት አይነት መንገድ ወደ እንትኑ መምጣት እንችላለን ማለት ነው። ይሄ ስዊች ቼንጅ የምናደርግበት አንደኛ እዚህ ፕሮፋይሉን አንዴ ክሊክ ካደረግን በኋላ አናቷ ላይ እዚሽ ጋር ተናካላችሁ። ሁለት አካውንት መክፈት ከፈለጋችሁ ለምሳሌ ይሄ ይሳቅ ለገሰ በለጠ የሚለው በአጋጣሚ ፌስቡክ ላይ ስመጡ ፎሎ ማድረግ እንዳይረሳችሁ 5000 ፎሎወር ምናምን ደርሰናል። እዚሽ ጋር አንድ አናቷ ላይ ተናካላችሁ ከፕሮፋይሉ ባናት ካለው እዚህ ጋር 9+ ምናምን የሚለው ጋር ማለት ነው። እንዲህ ከነካችሁ በኋላ ትንሽ ተጠብቃላችሁ እስኪመጣላችሁ። ይሄው እዚህ ጋር ምን ያመጣላችኋል ማለት ነው። እናንተ የከፈታችሁት ምን ያመጣላችኋል ነው አካውንቶች። ለምሳሌ እኔ ለሙከራ የከፈኳቸው ይሳቅ ነገሰና HVCG የምትለዋን የከፈኳት ፔጅ አለች ማለት ነው። ፔጅ ነው። ፔጅ ላይ እዚህኛው ጋር ማለት ነው። ፔጅም እንዴት እንደሚከፈት አሳያችኋለሁ ማለት ነው። ይሄኛው እንደምታዩ ፕሮፋይል ነው ማለት ነው። አካውንቱ ይሄ ፔጅ ነው። ላይክ ምናምን እናደርግ። ከዛን እዚች ጋር ነው የሆነ ክሪኤት ፌስቡክ ፕሮፋይል የሚለውን እዚህ ጋር እንደዚህ ክሊክ በማድረግ መማርክ ትችላላችሁ። የሚላችሁን በማስገባት ፕሮፋይል ነው የሚላችኋል። እዚህ ጋር ፕሮፋይል ነው ታስገባላችሁ። የሚጠይቃችሁን እያደረጋችሁ መክፈት ትችላላችሁ ማለት ነው። እሺ ከዛን ኮንቲኒው ትሉታላችሁ ማለት ነው። እስኪ ይሄን ጨረስን። ለሽ ሌላኛው መንገድስ እንዴት ነው መክፈት የምንችለው የሚለውን ነው ማሳያችሁ። ሌላኛው መንገድ ደግሞ ሆም ፔጃችን ላይ ከገባን በኋላ ምን እናደርጋለን? ወደ ጎን እንደዚህ ወደ ግራ ሸርተት ስናደርግ እዚህ ጋር እንዴት ፖስት እንደምታረጉ ነው የሚያሳያችሁ ማለት ነው። ፖስቱ የምንድነው? የስትሪ ላይ እንዴት ፖስት እንደምታ አሁን ደግሞ ወደ ቀኝ እንዲ ስክሮል ወደ ጎን ማለት ነው። ወደ ጎን እንደዚህ ሳብ ስታረጉት ምን ይመጣል ማለት ነው? ይሄ ቦታ ይከፈተላችኋል። ይሄን ቦታ ደግሞ በሌላ መንገድም ማግኘት ትችላላችሁ። እንዴት ማግኘት ትችላላችሁ መሰላችሁ? እዚህ አናቷ ላይ ያለችዋን 3 ሰረዟን እዚህ ጋር ትነካላችሁ። እንዲህ ስትነኩ እዚህ ጋር ይመጣላችኋል ማለት ነው። ከዛን እዚህ ጋር ምን ያደርግላችኋል ማለት ነው። በዚህኛው ብቻ ይሳቅ ለገሰ በሚለው እዚህ ቪው ዩር ፕሮፋይል ስር 3 አካውንት አለ እና እዚህ ጋር ደግሞ እንዴት ስዊች እንደምታረጉ ነው ማለት ነው። እዚህ ጋር ራሱ ምን ይላል? ስዊች አካውንት ይላል። ይሄ ስዊች አካውንት የሚለውን ስነካ ብዙ አካውንት የከፈኩበት ሊኖር የሚችልበት ነው ማለት ነው። እንግዲህ ከዛን ደግሞ ሌላኛው ደግሞ እንዴት ነው ፔጅ ምን ከፍተው እንዴት ነው ፔጅ መስራት የምንችለው ካላችሁ ደግሞ እዚህ ጋር ፔጅ የሚለው ጋር ትመጣላችሁ። ፔጅ የሚለውን ከነካችሁት በኋላ የሆነ ፔጅ መጀመሪያ እኔ ከፍቼ ነበር ለሙከራ። ከዛ ምን ታረጋላችሁ ማለት ነው? ክሪኤት የሚለውን ተነካላችሁ። ክሪኤት የሚለውን ከነካችሁ በኋላ እዚህ ጋር ጌት ስታርትድ ይላል ጀምሮ የሚላችሁ። ከዛ በፊት ግን ክሪኤት ዩር ፔጅ እናንተ የራሳችሁን ፔጅ ክሪኤት ስታደርጉ የምታገኛቸው እነኚህ 3 አሉ ማለት ነው። እነኚህ 3ቱን ጥቅማቶች ታገኛላችሁ ማለት ነው። ከዛ እንዴት ነው? እሺ እዚህ ጋር ጌት ስታርት ትላላችሁ። ጌት ስታርት ትላላችሁ። በቃ የሚጠይቃችሁን መጻፍ ማለት ነው። እዚህ ጋር አሁን ፈርስት ኔም ምናምን ፔጅ ኔም አለ። ዝም ብዬ አሁን ለምሳሌ ይሄ ኔም ነው እንበል እናደርገው ራይተር ሰጠዋለሁ። ከዛ ኔክስት ይላል። እዚህ ጋር ያሉትን እንዳለ ማሟላት አለባቸው። አሁን ለምሳሌ ይሄን አሟልቻለሁ። እዚህኛው ስቴፕ ላይ ነኝ። ከዛን ይሄን ጠይቀኛል። ከዛን አድ ካቴጎሪ ምረጥ ነው። የእናንተ ካቴጎሪ ምንድነው ልትሰሩት ያሰባችሁት? በእናንተ ዞር ፐርሰናል ብሎግ ነው ሙዚሻ ያላችሁ ወይስ እንደኔ ቪዲዮ ክሬተር ናችሁ? ወይም ደግሞ የሆነ የተለያዩ መምረጥ አለባችሁ ማለት ነው። እዚህ አድ የሚለውን ተነካላችሁ። ከዛን ይሄው እዚህ ጋር ደግሞ እናንተ የምትፈልጉ ነገር ካለ እዚህ ጋር ምን ታረጋላችሁ? ሰርች ታረጋላችሁ። ለምሳሌ ፓብሊክ ፊገር ከሆነ ፓብሊክ ፊገር ብላችሁ ሰርች ታረጋላችሁ። ፓብሊክ ፊገር ብላችሁ ከዚህ ውስጥ ማየት ትችላላችሁ። ግን ከሌለ እዚህ ጋር ሰርች ማድረግ ትችላላችሁ። ፓብሊክ ፊገር ኦኬ። ትንሽ ተጠብቃላችሁ። የሆነ ፓብሊክ ፊገር የሚላለ ፓብሊክ ፊገርን እመርጥለታለሁ። እዚህ ላይ ሆኖልኛል ማለት ነው። ምን ሆኖልኛል ማለት ነው? እዚህ አድ ካቴጎሪ የሚለው ቦታ ፊገር እዚህ ጋር ፓብሊክ ፊገር ገብቶልኛል። ከዛ ነው አሁንም ኔክስት ለዋለሁ እዚህኛው ስቴፕ ጋር ለምን ማለት ነው። ከዛ ምንድነው የሚጠይቀኝ? ኢንተር ዌብሳይት ካላችሁ ዌብሳይት ታረጋላችሁ። ከሌላችሁ መዝለት ትችላላችሁ። ስኬፕ ማለት ትችላላችሁ። ኦፕሽን አለው አማራጭ ነው ማለት ነው። ስለዚህ እዚህ ጋር መዝለት ትችላላችሁ ከዌብሳይት ጋር ማያያዝ ከፈለጋችሁ ማለት ነው።
ኦኬ ይሄኛው የፈለኩት ነው ይሄውና ፐብሊክ ፊገር ነኝ እዚህ ጋር ባነር ማስገባት ከፈለኩ ወይም አድ ከቨር የፌስቡክ ከቨር ማስገባት ከፈለኩ እዚህ ጋር አድለዋለሁ ከዛን እዚህ ጋር ፕሮፋይል ማስገባት ከፈለኩ እዚህ ጋር አድለዋለሁ አሁን ቴክ አድርጌ መነሳት ነው የምፈልገው ወይስ አፕሎድ ከፎቶ ጋላሪ ነው የሚለውንም እሱን ታውቃላችሁ እዚህ ጋር እንደዛው ነው ያዘጋጃችሁትን ታመጣላችሁ ወይስ አሁን የተነሳችሁትን ነው የሚለውን ነው በሌላ ጊዜ ደግሞ እንዴት እዚህ ውስጥ እንደምናስገባና የዚህ ውስጥ የምናስገባው ባነር ኔት እንደምንሰራ አሳያችኋለሁ ማለት ነው ከዛን ይሄን መዝለት ትችላላችሁ ከዛን እንደን ትላላችሁ ከዛን ፔጅ ላይ እንዴት ነው ስም የሚቀየረውና ፕሮፋይል ላይ እንዴት ነው ስም የሚቀየረው የሚለው መጀመሪያ ፕሮፋይል እንጀምር ፕሮፋይልን እንዴት ፓስወርድ መቀየር እንችላለን እንዴት ስማቸው መቀየር እንችላለን ማለት ነው ስም ማለት ሌላ አይደለም በቃ አሁን እዚህ ጋር ይሳቅ ለግሰ የሚለውን በለጠ ብቻውን ይሳቅ ለግሰ ለማለት ሌላ ስም ለማድረግ የፈለኩትን ዮሐንስ ከበደ ደሞ ለማድረግ ብቻ እሱም ብቻ ማለት ነው ፔጅ እንዴት እንደሚፈጠር አሳይቻለሁ እዚህ ጋር ነው ግሩፕም እንደዛው ነው የምፈጥሩት ማለት ነው ግሩፕ ውስጥ ገባላችሁ ግሩፕ ክሬት የሚለው መንካት ብቻ ነው ከዛን በቃ እናንተ መፍጠር ትችላላችሁ እዚህ ያናቷ ላይ ፕራሷን የክሬቷን ምልክት እዚህ ጋር አንዴ ተነካላችሁ ከዛን ይሄው እዚህ ጋር ምን ያርጉላችኋል ማለት ነው ኔም ዩር ግሩፕ ይላል ከዛን እንትኑን አሳየው ነው የሚለው ፕራይቬሲው ፐብሊክ ነው ወይስ ምናምን የሚለውን ማለት ነው እዚህኛው ላይ በመንደር ነው ያለው ማለት ነው በፕራይቬሲ ነው ያለው እናንተ በፐብሊክ ማድረግ ትችላላችሁ ማለት ነው ፕራይቬሲያችሁን ከዛን እንደዛ ማድረግ ትችላላችሁ ማለት ነው እንደዛ መፍታት ትችላላችሁ ለዚህኛው አሁን ግን ዋናው ነገር እዚህኛ ያመጣን ነገር ምንድነው እንዴት እንመቀየር እንደምንችል ማለት ነው ያው በአጋጣሚ ልንገራችሁ ብዬ ነው እዚህ ድረስ መምጣት ካልቀረ ልንገራችሁ ብዬ ነው እነኚህ ድረስ የመጣሁት ማለት ነው እና እንደዛ ነው የምትረጉት ከዛን እዚህ ጋር የምታረጋላችሁ ወደ ላይ ስክሮል ታረጉና እዚህ ጋር ይሄው ለሴቲንግ የሚለውን ተነካላችሁ ሴቲንግ የሚለውን ከነካችሁ በኋላ እዚህ ጋር ተነካላችሁ የነኝ አካውንት ሴንተር የሚለውን ዝም ብላችሁ እዚህ መሃሉ ላይ አንድ ክሊክ ታረጋላችሁ ክሊክ ስታደርጉት ከዛን ተጠብቁታላችሁ ከዛን እዚህ ጋር ይሄውና ተጠብቃ ፕሮፋይል ምለው ስም ለመቀየር ይሄን እዚህ ጋር ተነኩታላችሁ ማለት ነው እንዲ ከነካችሁ በኋላ ትንሽ ተጠብቃላችሁ ይመጣላችኋል ከዛን ኢሳክ ነገሰ የሚለውና ኢሳክ ለገሰ በለጠ የሚላለ እዚህ ጋር ነካዋለሁ ማለት ነው ይሄን ወደ ፔጅ ለውጫዋለሁ ምንድነው እዚህ ጋር ዩዘር ኔም ማስተካከል ትችላላችሁ ዩዘር ኔሙን እዚህ ጋር ማየት ትችላላችሁ ይሄውና እንደዚህ ነው እንደዚህ አድርጋችሁ ዩዘር ኔሙ መቀየር ትችላላችሁ ከዛን ነክታችሁ እዚህ ጋር ይሄው አጥፍታችሁ መሸም እሱን ታውቃላችሁ ከዛን እዚህ ጋር ኔም የሚለው መቀያየር ነው ይሄውና ፈርስት ኔም ሚድል ኔም እንደ ላስት ኔም የሚለውን መቀየር ትችላላችሁ ማለት ነው እንደዚህ ማድረግ ትችላላችሁ ማለት ነው እና ሌላኛው ደግሞ እንዴት ፓስወርድ እንደምንቀይር ነው የምናየው ማለት ነው አንድ ፓስወርድ እንዴት እንደምንቀይር አንድ ስቴፕ ወደ ኋላ ባክ እንላለን እዚህ ጋር ነክተን ባክ ብለን እንመለሳለን ከዛን እቺ ወደ ስር የምታዩን እዚህ ጋር የፓስወርድ እንደ ሲክሪቲ የምትለውን አንድ ቲክ ታረጋላችሁ ማለት ነው ለምን አካውንት ሴቲንግ የሚለው ስር በሙሉ ሲድረስ የአካውንቱ ሴቲንግ ነው ማለት ነው ዜርፎር እኛ ደግሞ ፓስወርድ ቼንጅ ማለት ስለፈለግ እዚህ ጋር ፓስወርድ እንደ ሲክሪቲ የሚለውን አንድ ክሊክ እናረጋለን ትንሽ ተጠብቃላችሁ ያው እንደ ኮኔክሽን ፍጥነት ነው ማለት ነው እዚህ ጋር ነው ቼንጅ ፓስወርድ ነው የሚለው እነኚህ ምናምን ቱ ፋክተር አውተንቲኬሽን ቱ ስቴፕ ቬሪፊኬሽን ምናምን ነው ማብራት አለባችሁ ማለት ነው ምን ተጠቅማችሁ አውተንቲኬሽን የሚባል ጉግል አለ ወይም ደግሞ የሚልክላችሁ ከሆነ ኢትዮጵያ ላይ የሚልክላችሁ ከሆነ የኢትዮጵያ ስልክ ላይ ኮድ የሚልክላችሁ ከሆነ በስልክ ቁጥራችሁን ተጠቅሙ ትችላላችሁ ፌስቡክ ላይ እስካሁን አላውቅም ግን ዩቲዩብ ላይ ከሁለት ወር በፊት ነው እንደዚህ እንትን አይልክም ነበር ኢትዮጵያ ላይ የኢትዮጵያ ስልኮች ላይ ኮድ ማለት ነው ስለዚህ አውተንቲኬሽን የተባለውን ከጉግል አውተንቲኬሽን ጉግል የተባለውን አውርደን ነው በሱ ነበር ኮዱን የሚልክላችሁ ማለት ነው የሆነ ኮድ አለ እሱን ታስገባላችሁ ማለት ነው ግን ዋናው ነገር እኛውን ስለዚህ ነገር ማውራት ሳይሆን እንዲሁ መምጣት ካልቀረ እንዲሁ ልግለጽ ለማለት ፈልጌ ነው እንጂ ሌላ አይደለም ስለዚህ ቼንጅ የሚለውን ፓስወርድ እንነካለን ወደ ስራችን ስንመለስ ማለት ነው ከዛን የትኛውን ነው መቀየር የፈለግነው እነኚህ ሁለቱ እንትን ጋር የተያያዙ ስለሆኑ ከፌስቡክ ራሲንክ የሆኑ ስለሆኑ እነኚህ የኢንስታግራም ናቸው ለምድሮ አንድ ላይ ሆነው እንደዚህ ማለት ነው ያው ኢንስታግራም ፌስቡክ እና የሜታ ድርጅት የቤታ እንትን አይደሉ ታዲያ የሜታ ውጤት ስለሆኑ ለዚህ ነው ዜርፎር ይሳቅ ለገሰ በለጠ የሚለውን አንዴ ነካው የፌስቡክን አካውንት እንትን መቀየር ስለፈለኩ ማለት ነው ፓስወርድ እዚህ ጋር ቲክ አረጋታለሁ ከዛን የሚመጡ ዝርዝሮች አሉ ከዛን የሚለው እነኚህ ሶስቱን አሟላ ነው የሚለው ቼንጅ ፓስወርድ ለማድረግ እነኚህ ሶስቱን ማለፍ አለብኝ አንደኛ ከረንት ፓስወርዱን ማስገባት አለብኝ ከረንት ማለት በጊዜው ያለው ወይም ደግሞ የአሁኑን ፓስወርድ ወይም ደግሞ በፊት ያለውን ማለት ነው አሁን እየተጠቀምን ያለውን ሳንቀይር በፊት ላይ ያለውን እዚሽ ጋር እንደ አንድ ቲክ በማድረግ ታስገባላችሁ ማለት ነው ከዛ አስገብታችሁ ከጨረሳችሁ ኒው ፓስወርድ ትጽፋላችሁ እዚሽ ጋር ኒው ፓስወርድ ልጽፉ ያሰባችሁት ከዛ እንደገና ደግሞ እዚሽ ጋር መታረግ ሪታይፕ ታረጉታላችሁ ደግማችሁ ትጽፉታላችሁ አዲሱ ማለት ነው ያን ፓስወርድ እሱን ከጻፋችሁ በኋላ ምን ታረጋላችሁ ማለት ነው ያለቀ ጉዳይ ነው እዚሽ ጋር ምን ይላችኋል እቺ ቼንጅ ፓስወርድ የምትለዋ ደብዘዝ ብሎ በሰማያዊ ያለው ፈካ ብሎ ሰማያዊ ይበራል ማለት ነው ዜርፎር ያኔ ምን ታረጋላችሁ ማለት ነው ትነኩታላችሁ ቼንጅ ፓስወርድ ይሆናል ማለት ነው ለምሳሌ ላሳያችሁ አሁን እዚሽ ጋር
ይሄንን አስገባው እንበል። እዚህ ጋር ደግሞ ሌላ ላስገባ መልሼ ሌላ ላስገባ። አሁን እዚህ ጋር የተሳሳተ ስለሆነ ነው ያስገባሁት እንጂ ተመሳሳይ ባስገባ ኑሮ ይበራ ነበር። ስለዚህ ተመሳሳይ ካልሆነ ከኒው ፓስወርዱ ጋር አይሆንም ማለት ነው። ዜርፎር እስኪ ዝም ብዬ ላስገባ። እንደዚህ አስገባውና እዚህ ጋር ታይፕ ላድርገው። ኦኬ እዚህ ጋር 1 2 3 4 5 1 2 3 4 5 አሁን እዚህ ጋር ለምንድነው አልበራ ላይ ማለት ነው? የመጀመሪያው ፓስወርድ የትክክል አይደለም ማለት እዚህ ጋር ያለው ማለት ነው። ብለርድ ማድረገው ነገር ካለ ከነሱ ህግ ጋር ተያያዘ ሊሆን ይችላል ማለት ኮሚኒቲ ጋይድ ላይ ናቸው ጋር ተያያዘ ሊሆን ይችላል። ለሱ ነው እንትን ማድረገው ማለት ጨርሰናል። ይሄንን እሺ ፕሮፋይል ላይ እንዴት ቼንጅ እንደምናደርግ አሁን ደግሞ ወደ ፔጅ እንመለስና አንድ ፔጅ አካውንት አለኝ ወደ ፔጅ ልቀይረው። ቆይ አሁን እዚህ ጋር ፔጅ የምትላለው ኦኬ ኮኔክሽን ነው እዚህ ትንሽ ኮኔክሽን ፎርጂም ይባላ ትንሽ ስራ እና ዲኤች የምትለዋን ላይ አረጋለሁ ማለት ነው። ኦኬ ልበለው ልቀበለው። በቃ አሁን ወደ ፔጅ መጥቻለሁ ማለት ነው። እንግዲህ በነገራችን ላይ ፔጅ ይሄን ይመስላል። በቅርቡ ነው የከፈኩት እና አንድ ሳምንት ነው እንዲህ ምናምን ቢሆን ነው ከከፈኩት 10 ላይክ 10 ፎሎወር ደርሰናል። በአጋጣሚ ፌስቡክ ላይ እንደዚህ ምናምን ልታስተካክሉ ስመጡ እኔን ፎሎ ላይክ ማድረግ እንዳይረሳ ፔጅ ማለት ነው። እንግዲህ እዚህ ሶስቷን ነጠብጣብ እንነካታለን አሁንም እንደተለመደው ማለት ነው። እዚህ ጋር ያለችውን ሶስቷን ነጠብጣብ ክሊክ እናረጋታለን። ከዛን ምንድነው የምናረጋው መሰላችሁ? ሴቲንግ ውስጥ ነው የምንገባው። እዚህ ጋር ሴቲንግ የምትለዋን አንዴ ክሊክ እናረጋታለን ማለት ነው። ከዛን እዚህኛው ጋር እሱ እንደዛ እንደ ፕሮፋይሉ አካውንት ሴንተር ምናምን አይልም እዚህ ጋር ማለት ነው። ስለዚህ እኛ ከነኚህ መሃል ውስጥ ነው የምንፈልገው ማለት ነው። እዚህ ጋር ያውና ፔጅ ሴትአፕ የሚለውን አንድ ክሊክ ታረጋላችሁ። እዚህ ጋር አያችሁታ ከስትሪ ስር ከሚለው ፔጅ ሴትአፕ የሚለውን ትነካላችሁ። ከዛን ያውና ስሙን ለመቀየር እዚህ ጋር ኔም የሚለው አለ ዲኤችም ነበር ያለው ማለት ነው። እና ይሄ ለየት የሚያደርገው ማለት ነው ስም ስትቀይሩ ጊዜ የሆነ የሚጠይቃችሁ ነገር አለ። እዚህ ጋር ስሙን ለማስገባት አሱን አስዊክን ነው በቃ በቅርቡ ነው የምችለው ማለት ነው። ይሄኛውን ለመክፈት ማለት ነው። እዚህ ቦታ ለማንኛውም ሲከፍትላችሁ ቦታ እዚህ ጋር ምንም የሚያስቀድጋችሁ ነገር የለም። ኔም ይላችኋል፣ ኒው ኔም ይላችኋል። ከዛ ኒው ኔም ላይ ስገቡ ጊዜ ስትቀይሩት ጊዜ አዲሱ ስም ስታስገቡ ክሊክ ካረጋችሁ በኋላ ፓስወርድ አስገቡ ይላችኋል። ለምን ነው ፓስወርድ የሚጠይቃችሁ? ኢኒኔታችሁን ስለሚፈልግ ማለት ነው። ልክ እንደ ቱ ስቴፕ ቬሪፊኬሽን ማለት ነው። ጥሩ ነው ይሄኛው ለሃከሮች ምናምን እንዳይገባ ሊከብድባቸው ይችላል ማለት ነው። ሁለተኛ ስቴፕ ሊዳ ጥሩ ነው። ኢኒኔታችሁን ስለሚጠይቅ እናንተ ኢኒኔታችሁን ስለሚጠይቅ እናንተ የራሳችሁ ከሆነ ፓስወርድ አስገብቱላችሁ ከዛን ይቀይርላችሁ። ልክ እንደ ፕሮፋይል አለ። ፕሮፋይላውን ኔም ቼንጅ ጋር ተጋባላችሁ ይጠይቃችኋል። ከዛን ተቀየረ ነው የሚለው። ፓስወርድ ማሊ አይላችሁ። ፓስወርድ የሚጠይቃችሁ ሌላ ዲቫይስ ላይ ሎጊን ምናምን ስታረጉ ነው እንጂ እንዲህ ስም ስትቀያይሩ ምናምን ምንም ማረጋችሁም እና ትንሽ እዛ ላይ ደግሞ ፓስወርድ ስትቀይሩ ያው ስለሚያስፈልግ የመጀመሪያውን ፓስወርድ አስገባ ይላል። አንተ ነው ወይስ አይደለም የሚለው ማለት ነው። ለምን ስም ይሄን ሀልም ችግር አይኖረውም ነው። እዚህኛው ላይ ግን ከበድ ይላል። ስሙን ቼንጅ ስታረጉን ይጠይቃል፣ ፓስወርድ ይጠይቃል ማለት ነው። በቃ ይሄው ነው የምታረጉት ማለት ነው። ቀላል ነው ማለት ነው ሁሉም ነገር። ዘርፎር የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። እንዴት አያችሁት? ነው ከወደዳችሁት ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ደግሞ እኔ ሰገለገሰ የዝናው ልጅ ይባላለሁ። ይሄን ቻናል ሰብስክራይብ በማድረግ ይቀላቀሉ። እንደዚህ አይነት ቲፖች የመለቅላችሁ ይሆናል። ቴክኖሎጂ ጋር ነክ ስለ ዩቲዩብ ስለ ተለያዩ ሶሻል ሚዲያ እንዴት ገንዘብ ሊሰራ ይችላል። ለምሳሌ ዩቲዩብ ላይ እንዴት ገንዘብ ሊሰራ ይችላል፣ ዩቲዩብ አከፋፈት እንዴት ነው፣ መብራት ያለባቸው ሴቲንጎች እንዴት ነው ስትሪ ቢልዲንግ የምናደርገው የሚለው በሙሉ ስለምለቅ ስለምሰራ ማለት ነው። ይሄንን ቻናል ተቀላቀሉ ማለት ነው። እንደገና ደግሞ እናንተ ደግሞ ማለት ነው ጥያቄ ጠይቁኝ ኮሚኒቲ ላይ አንዳንዴ ፖስትላችሁ ወይም ፖስት ላይ አስቀምጥላችሁ ስለምን ልስራ ብዬ ፖስትላችሁ ወይም ደግሞ እናንተም በኮሜንት ላይ ይሄን ብሰራ ብላችሁ ብትጠይቁኝ መልሱን በቪዲዮ አድርጌ ይዤላችሁ እመጣለሁ ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ይቸማችሁ። ባይ